ወይዘሮ ሙላት ብቻዋን ቁጭ ባለችበት ጥበቃዋ ምንም ሳያንኳኳ ምንም ሳይል ትቶ ገባባት። ደነገጠች። ለምንድን ነው ደግሞ እንደዚህ የመጣኸው ብቻህን ስትለው፣ ምን ነው ተረጋጊ ስላት፣ እንዴት ነው የመጣኸው ምናምን ስላት፣ ተረጋጊ ወይዘሮ ሙላት ምን ሆነሽ ነው አላት። ምንድን ነው ስላት፣ ሰው ይፈልግሻል ያለች አላት። የምን ሰው ነው ደግሞ ምን ሰው ነው ስትል፣ እርግብ ይዟት ገቡ። እርግብ ስትገባ እርግብ አለችና ጮኸች። ወይዘሮ ሙላት ጮኸችና እርግብ ብላ ስትጮህ ማለት ነው ተረጋጊ አሏትና አስወጡልኝ። እንዴት መጣ? እሷ ደግሞ በመላሷ በትንሽ መላሷ ወይዘሮ ሙላት ይቅርታ አድርግልኝ እና አትጥሪኝ፣ አውጡልኝ አለችና ጮኸች። አውጡልኝ አለች ጮኸች። ስትጮህ ተረጋጊ አሏትና እዚህ ነው የምትቆየው ስላት፣ እኔ ከሷ ጋር በበደን የፈለገ ነገር ቢመጣ እኔ ከሷ ጋር አልቀመጥም፣ አልወጣም፣ ከሷ ጋር አልቀመጥም አለች። አይ ግዴታ ነው እዚህ ያንቺ መቀመጥ ጠቃሚ ትሆኛለች፣ እሷ እዚህ መግባቷ ጠቃሚ ትሆኛለች፣ እኔ ምንም ነገር አይሆንም አለች። ከዛ ያችኛው አንዷ ጠበቃ አውጣችና እኛ አይደለም ህጉ ፈጂ እኛ አይደለንም፣ ሌላ ከኛ የበለጠ የሚፈርዱ አሉ፣ ህጎቹ ሲፈርዱ ነው እንትን ምትይ አንቺ ግዴታ የእሷ ነገር እስከ ሲታወቅ ድረስ እዚህ መቆየት አለብሽ። እሺ ወይዘሮ ሙላት ላስረዳሽ አለች። ማናት እርግብ። አልፈልግም፣ አንቺ ልታስረጅኝም አልፈልግም አለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን ማለት ነው። ዛሬ ይዤላችሁ የመጣሁት ክፍል ኖላዊ 127 ይዤላችሁ መጥቻለሁ። እናንተም ደግሞ ሼር ላይክ ያደረጋችሁ አሳብ አስተያየታችሁ በኮሜንት ያስቀመጣችሁ አብረን ቤተሰብ እንሁን እንደግ እላችኋለሁ። ድራማው እንደቀጠለ ነው ማለት ነው። ከዛ እርግብ እዛው ሆነች ገባች። ከገባች በኋላ እነሱ ከሄዱ በኋላ አንገቷን አነቀቻትና መልሳ ደግሞ እንደዛው ስላችሁ ወይዘሮ ሙላት አንቄ ግደያት ነው የምትሉኝ እዚህ ማምጣታችሁ ስትል አንቺ እንኳን አንቀው የምትገዲ ሰው አይደለሽም አለች ጠበቃዋ ማለት ነው። ከዛ እነሱ ከሄዱ በኋላ እንግዲህ አስፈራራቻት። ስታስፈራራትም ያው መልሳ ተወቻትና ሄዳ ቁጭ አለ። ተመልሰው ተያዩ። አይናቸው ተያዩ። እርግብ አይኗ ቁልጭ አለ። እንደ ያሰበችውን አገኘች። ያ ወይዘሮ ሙላት እዋ ስለሆነች አሁን ተሎ ትተዋለች ማለት ነው። ከዛ አምጥታ ቁጭ አሉ። ሁለቱም ቁጭ ያ አሉ እና ሀና ብቻዋን ቁጭ አለች። ሀና ቤቷን ቁጭ ባለችበት አባቷ ገቡ። ሀንዬ ሲሏት ወይ አባዬ እንዴት ነሽ? እንደዚህ ነሽ እንዴ ሲሏት አዎ አባዬ እንዴት ነህልኝ አለችው። አባዬ ሀንዬ አልሄድሽም እንዴ ሲሏት አዎ አባዬ አልሄድኩም አለች። ለምን ሲላት በቃ አንተስ እዚህ ብቻህን ነኝ አልሄድኩም። አይ መሄድ አለብሽ እዛ እናትሽም እስር ቤት እናትሽ ስለሌለች ልጆቹ ደግሞ ብቻቸውን ጥሩ አይደለም ሂጂ ስሏት አባዬ አንተስ ማን አለ ችግር የለም አባዬ እሄዳለሁ አለች ሀንዬ ማለት ነው። ሀንዬ አንተም እኮ አለ ብቻህን እኮ አባዬ ስትለው ሀንዬ እኔ እኮ ለምጄ ያለሁ አለች። ሀንዬ ሂጂ ቤት ነው የምትለኝ ብላ ነበር መጀመሪያ ማለት ነው። እሺ በቃ አባዬ ስትለው እሺ በቃ ልጄ አሉና ቁጭ አሉ ማለት ነው። ለመሆኑ አባዬ እስካሁን ድረስ የት አምሽተህ ነው ስትለው ኦፍይ እስቲ ልጄ ተይኝ እስቲ አሏት። አይ ሀንዬ ምንድነው አባ እነዚህ ልጆች እኮ እየፈለኳቸው ነበረ፣ ግን አንድ ሰው አየሁ የሚለኝ ሰው የለም እና ሴርን ስትል አዎ አባዬ አዎ ሀንዬ እስካሁን ሰዓት ድረስ አዎ ምን ላድርግ ብለሽ ነው? ቀን ስፈልግ ሳጣቸው በየመጠጡ ቤት እየፈለኳቸው ነበር ሰክሮ ስለሚመጡ አሉ። የዚህ ነኝ ለዚህ ያበቃኋቸው አለች ሀንዬ። ምን ነው ሀንዬ ምን አንቺ ሲሏት ምን አረግሽ አንቺስ አሏ አባባ። ምን አደረግሽ ልጄ ሲሏት እኔ ባርቃቸው ኑሮ አብሮኝ ነበር እስካሁን የሚኖሩት አለች እና አዘነች። ወይ አንቺ እነሱ መጥፋት ከፈለጉ አንቺ እግራቸውን ቆልፈሽ አታስቀምጪ አላስቀይማቸው ነበር እኔ ሁሉም የሄዱበት ቦታ ሁላ ሚነግሩኝ ነበረ አለች ሀንዬ። ምን ነው ሁሉም ጥፋት ሁሉም አንቺ ሰብስበሽ አንቺ ጋር የምታመ እነሱ እኮ አይደለም አባ እነሱ እንደ እህት ሲቀርቡኝ እኔ
እነሱን ርቂያቸው እህቴና ወንድሜ ወደ ስጋዬን ጋር ሄድኩኝ አለች። ሀንዬ ምን ሆነሽ ነው? አንቺ እኮ ምንም ነገር አላረግሽም። ተው አባዬ አትዋሸኝ፣ እኔ ነኝ ለዚህ ያደረስኳቸው ብላ ሀንዬ ያለቀሰች ነው። አባዬ ሲቀርቡኝ ብቀርባቸው፣ ሲወዱኝ ብወዳቸው፣ እንደ ጓደኝነት አብራን ብንኖር የሄዱበት ሁሉም ይነግሩኝ ነበር። መቼም አንራራቅም ነበር አለች። ውስጧ ተሰማት። ውስጧ በጣም ተረብሿል። ሀንዬ ማለት ነው። ያዝናለች። ምን ትላለች? እጅ ነፍራጣ ደግሞ ልታለቅስ ነው እንዲ ያለው አባዬ። ከዛ አባዬ ምን ላድርግ ብለህ ነው ብላ ሀንዬ እያለቀሰች ነው። ምን ላድርግ አባዬ፣ እነሱ እናሴር እኮ በችግር ጊዜ የሆኑ ልጆች ናቸው አለች። ሀንዬ አንቺ ምን ሆንሽ? ገና እኮ ያልጠገብሽ ልጅ ነሽ። ገና እንቡቅ እኮ ነሽ። ገና ልጅ ነሽ። ሀንዬ አንቺ ሁሉም ነገር እንደዚህ ልብሽ አታስጨናንቂ። ሁሉም ነገር ራስሽ ጋር አታምጪ። አለም ደግሞ ጎደሎ ናት እና እንደዚህ ነገር አታድርጊ ብሎ አባቷን የመከሯት። አለም ደግሞ አንቺ አጉልተሽባት ሳይሆን ተመጀመሪያ ተፈጠሯ ስላጎደለች ስለሆነ ነው አለው አባቷ። ሁሉም ነገር ልብሽን አስጨናንቀሽ ልጄ ለባክሽ እንደዚህ አትሁኚ። አለም ደግሞ ጎደሎ ናት። ሁሉም ነገር አንቺ አይደለሽም ያጎደልሽባት ብሎ እንግዲህ አባቷ በጣም ጥሩ ምክር የሰጧት ነው። እሷ ግን ልቧ ተጨናንቆ እያለቀሰች ነው። አሴና ታንቾ በማጣቷ በጣም ተናዳለች። በፊት ያደረጉላት በፊት እንግዲህ ይሄ ሁሉም የተነሳ በእሷ ባህን እየመጣ ነው። ትቀርበናለች በማለታቸው ነው። እሷ ግን መራቅ ጀመረች። ሌላ ሰው መጀመር፣ ሌላ ሰው መያዝ ጀመረች። እነሱም ራቋት። በጣም ተናደዱ። ያው ያኔ ማለት ነው። ብቻ ከባድ ነው። አለም ሁሉም ነገር ራሷ ጎደሎ ናት። ሁሉም ነገር በውስጥሽ ያስገባሽ ውስጥሽ አታስጨናንቂው ልጄ ብሎ እየመከሯት ነው። እንግዲህ የሀና አባት የደጋገሙ 3-4 ማለት ነው። አለም ጎደሎ ናት። ልብሽን ያስጨናነቅሽው እንዲህ አትሁኚ። ለምንድን ነው ልብሽ የምታስጨናንቂው አሏት ማለት ነው። እሷ ግን ግራ ገብቷት አይናቸውን እያየቻቸው ነው። እንግዲህ ወይዘሮ ሙላት እስር ቤቷን ቁጭ ያሉ እርግብ ጋር አይናቸው የተያዩ ተራርቆ ቁጭ ብለዋል። ልጆቹ መጡ። እስር ቤት ጓደኛ የነበሩት የባዩሽ የእንትና የሙላት ማለት ነው። ማዘሯ ብላ ይቀቀል ድንቿ ያለች መጣች እና እንዴት ናችሁ አለቻቸውና ደግሞ አዲስ ሰው መጣ እንዴ አለቻት የእርግብ ማለት ነው። ሲገቡ እርግብ ፈራችና ስብስብ ባለችና ቁጭ አለች። አንዷን ያዘቻትና አንቺ ስሚ፣ አንቺ ምን ልታረጊ ነው መጣሽ? ትላት ማለት ምን ልሰሪ ነው የመጣሽው አለቻትና ያዘቻት። አንዷ ማለት ነው የእርግብ ታስሬ ነዋ የመጣሁት አለቻት። ታዲያ እንዴት ነው ቤታችን ወደሽው እንዴ ስትላት እንጃ አለቻት። ስሚ ግን አንቺ የሰው ቤት ምንም ባያምር ወድጄ ነው የሚባለው። በይ ተነሺ አለቻት። የሻማ ማብሪያ ስጪ አሏት። እኔ ምንም ገንዘብ የለኝም አለች። አዲስ ሰው ሲመጣ ወይ ገንዘብ ወይ ሻማ ያበራል ወይ ይዘፍናል ወይ ይጨፍራል አሏት። ወይዘሮ ሙላት እውነት ነው፣ አንድ ነገር ማድረግ አለብሽ። እዚህ ቤት ማረሚያ ነው፣ ዝም ብሎ መግባት አይቻልም። እሺ ዝፈኑኝና እጨፍራለሁ አለች። ወይኔ ምን ልዘፈን ብላ ተጨናነቀች። አይኗን ያዩዋት ነው። እሺ በቃ ጎጃሚና ነው የምዘፍንላችሁ፣ እናንተ ትቀበሉኛላችሁ እሺ አሏት። እንግዲህ ጎጃም እያለች ዘፈን አወጣችላችሁ፣ እየጨፈረች ነው እንግዲህ እያንገላቷት ነው። እነሱም የተቀበሏት ነው። አሴ ሳላ ቁጭ ብለዋል። ቁጭ ባለበት ሰላምዬ ብርድ ልብሷን ለብሳ አጠገቡ መጥታ ቁጭ አለች። አንቺ እንቅልፋ ማለት ወሬ ያለብህ አለችው። አንቺ አሮጊት እኔ ሽማግሌ አላት። ረገው እንቅልፌ እኮ አልመጣም ሲላት ባይመጣስ ማለት እና ባይመጣስ አላት። መተኛት አለብህ ስትለው መተኛት ግዴታ ነው እንዴ ያለችው። ኦኬ እውነትን ነው ዛሬ ሀኒቾ ስለሌለች ነው መሰለኝ መኝታ ቤቱ ሁሉም ሰፋብኝ አለች። አይ ሀና ስለሌለች እኮ አይደለም አላት። እና ምንድን ነው አለችው። ጅም ልጀምር ነው ብዬሽ አልነበረም እንዴ አላት። እና እሺ ስትለው ያንን ግድግዳ ስፖርት ተሰራለው ብዬሽ ሸሸው ግድግዳው አይገጭም አላት። ግድግዳው አይሸሽም እንዴ አላት። ሄ ጅል ጭራሽ ደግሞ መጫወቻ ታደርገኛለህ እንዴ ብላ መታችው። ጅል ብላ እንትን ስትለው ምን ላድርግ ታዲያ እንደዚህ ፊትሽን የዘፈዘፍሽው አላት። እና ልዘብዝፋ ቆይ ታላቅ መሆኔን ግን አላወቅም እንዴ አለች። እንደገና ተራስን አነሳችበት። አይ የእሱ ሳይሆን መጃርጃር ሳይሆን ትንሽ ያረጅ ስለመጣ ስለሆነ ትንሽ ላጫውትሽ ብዬ ነው። እንዴ ደግሞ ደገምከው እንዴ ለዛሬ እንዴት እንቅልፍሽ አልመጣም? ትንሽ ተሀኒቸው ጋር መተኛ ጀምሬ እኮ እንቅልፍ እምቢ አለኝ አለችው።
ካንተ ጋር ልተኛ እንዴ ስትለው የት ስላት እዚህ ጋር ነው የምናድረው፣ እኔ እኮ ከአባዬ ጋር ነው ማድረው አላት። ቢሆንም የዛሬ ግን እዚህ እናድራለን አለችው ሰላምዬ። አንቺ እብድ ደግሞ ተነሳብሽ እንዴ አላት። ቆይ አንቺ እውነቴ እኮ ነው ስትል አንቺ ቆይ አንቺ አርጋ ያለ እንዴት ነው ሶፋ ላይ የምትተኝ አላት። የሆነ ጊዜ ከእርግብ ጋር እኮ ተጣልተ እዚህ መጥቼ አድሬ ታስታውሳለህ አይደለም እንዴ? እና ቢሆንስ እናማ ዛሬም እንደዛው ነው የምናድረው። ሰላም ግን የምር አብደሻል። ቆይ አባዬ ቢያየንስ? መስፍንን ተዋቸው እባክህ አሁን እንተኛ። አባዬ ነው መስፍን የምትዩ እንዴ? አንተ ደግሞ ሁሉም ነገር አምነህ ትችለዋለህ። ግን አንተ ደግሞ አድርቅ አለችው። እስር ቤቱ እንግዲህ ሁሉም እንደ እንትን ተኝቶ ማለት ነው እንግዲህ እንቅልፍ ይዟቸው ሲሄድ ወይዘሮ ሙላይነሽ ተነሳችና የእርግብን ልታንቃት ተነሳችና ደንግጣ ስትነሳ እንደገና ስትነሳ ልጅቷ ደግሞ አንዷ ነቃችና እቺ ደግሞ እንደ አህያ የምትረገጥ ምን መጣችብን አለችና ምንድነው ፊታችሁ የምትታዩት ስትል ፊታችን እንደ ምን አገባሽ ዝም በይ ስትላት ምንድነው ፊታችሁን እየታያችሁ ምንድነው አለች። አይ እንደዛ ሆነን ስትል ምን ሆነሽ ነው አንቺ የረገጥሽኝ ስትላት ረገጥኩሽ እንዴ ስትላት ቀላል ረገጥሽኝ እንዴ ስትላት ይቅርታ አለች እርግብ። ሳላስበው ነው ስትል እረ ጭራሽ አስበሽ ልትረግጭኝ ፈልገሽ ነበር እንዴ? እረ እንደዛ አይደለም ስትል ማዘሯ ግን ደህና ናቸው አለች። አንቺ ግን ምን አይተሽ ነው ስትላት እነሱ ወይዘሮ ሙላት ልትናገር አልፈለገችም። ከተናገረች ለምን እነሱ ይቀጠቅጧታል ብላ ፈርታ ነው መሰለኝ። እንጃ የሆነ ነገር ግን አለ ቆይ ብላ እንግዲህ ያስታወሰች እያየቻቸው ነው እንግዲህ ፈተና ሊወጣ ማለት። ትተዋወቃላችሁ እንዴ ስትል ተማን ጋር ነው ከሷ ጋር አንቺ እንተዋወቃለን እንዴ ስትላት እንጃ እንተዋወቃለን እንዴ አለች ፈርታ ማለት። አትግባጡ ትተዋወቃላችሁ ወይስ አትዋወቁም? አልተዋወቅንም አልኩሽ። እሺና እዚህ ቁጭ ብላችሁ ምን ትፋጠጣላችሁ አለች። እንግዲህ እነሱ ሊታወቅባቸው አንቻለም። በኋላ ሁሉም ነገር እስከ ሲወጣ ድረስ ማለት ዝም ብለን ነው በቃ አጋጣሚ ስትላት ልጅቷ አጋጣሚ አይመስለኝም ስትላት ምህረት አጋጣሚ ነው እኮ ያልኩሽ ብላ ጮኸችባት ወይዘሮ ሙላት። እሺ በቃ እንተኛበት ስትል አዎ እሺ በቃ እንተኛ እርግብ ተኚ አለቻት። ከዛ ያችኛው እርግብ ነው እንዴ ያልሻት የት ነው ማቅሽ ስትላት ቅድም ፖሊሶቹ ናቸው እርግብ ሲሉ አደርሳችሁ እንዴ ነገሩሻሉ። ሁለቱም እንግዲህ ዝም ተብሎ በውስጣቸው የጨረሱ ነው። በቃ እንተኛበት ተባብሎ ተኙ እነሱ። እርግብ ፈራች። ያየቻት የተነሳች ያየቻት ሄዳ ተኛች። ሀናና አባቷ አቅፏት ቤተ ክርስቲያን ነው መሰለኝ ለጠላዋ ልብሷ ይዘዋት የመጡ። ሀና ሀሳብ ውስጥ ገብታ ሀንዬ ምን ሆንሽ ብሎ አባዬ ወይ ምን ሆንኩኝ አባዬ ስትለው ከቤተ ክርስቲያን ከመጣን ጀምሮ እኮ ተዘግተሻል አሏት። እንጂ አባ እኔም እንደሆንኩኝ አላቅም አለች። ወይኔ ልጄ ምን ሆንሽብኝ አለሜ አሏት። አምላኬን እኮ ይቅር በለኝ ብዬ እየጠየቅኩት ነው። ምን አጥፍተሽ አባዬ? እኔ የምን ያላጠፋሁት ነገር አለ? ሀንዬ እናቴ ምን ሆንሽብኝ አባዬ? አሴርን እኔ ሳልጎዳው አይቀርም። አይ ሀንዬ ምን አድርገሽ? ያንተ ነገር ማናገረው በጣም ብዙ ነገር አጥፍቼዋለሁ። ሀንዬ አንቺ ምንም ክፉ ነገር እንደማታረጊ እርግጠኛ ነኝ። አድርጌዋለሁ አባ አለች። አባ እውነት አድርጌዋለሁ እኔ አባ በጣም ክፉ ነኝ አለች። ሀንዬ እንዴት ነው እንደዚህ የምትይ? አንቺ ነሽ አሴ ጋር እንደዚህ አይነት ጨክነሽ የምታረጊው? አዎ አባ እኔ ሀና እኔ አድርጌያለሁ አለች። አንቺማ የሆነ ነገር ነክቶች ነው እንጂ እንኳን አሴ ጋር ለማንም ጋር የሆነ ነገር ላታረጊ አለሽ። አንቺ አታረጊ ምንም ነገር ብሎ እንግዲህ ተስፋ እየሰጧት ነው። እሷ ግን ከፍታ ልትናገር እንግዲህ ይዟት ትናገራለች ወይስ አትናገረችም እንግዲህ እየተባለ ነው። አባ አንተ እኮ ያሳደግካት ሀንዬ እኮ አይደለሁም ስትለው ሀንዬ እንደዚህ እኮ አይባልም አሏት። እንደተለወጥኩና ራስ ወዳጅ እንደሆንኩኝ አባ አላወቅከኝም ስትለው የኔ ልጅ መቼም አትቀየርም አትለወጭም አሏት። አባዬ ውሸትህ ነው እንደተለወጥኩኝ በደንብ ታውቃለህ። ቆይ እኔ እኮ ግራ ገባኝ። ቆይ ከሀሴ ጋር መጥፋት ጋር አንቺ ጋር ምን አገናኘሽ? እሱን እኮ አልነግርህም ብዬሃለሁ ስትል ታዲያ እኔ ምን ልፍረድብሽ ያሏት ነው። አባዬ ዝም ብለህ ፍረድብኝ በቃ ዝም ብለሽ ክፉ ነሽ በለኝ አልፈርድም አሏት። ያልሆንሽውን አልፈርድብሽም ሀንዬ ክፉ ነኝ አባዬ አዎ አለች። በጣም ክፉ ነኝ አዎ አባ በጣም ክፉ ነኝ። ኧረ እባክሽ ልጄ የሰው መሳቂያ አታድርጊኝ መንገድ ላይ አሏት። መጥፎ ልጅ ያለው እኮ ሁሌ እንደዛ ነው። ሁሉም በሰው ፊት መሻቀቁ እኮ አይቀርም። ሀንዬ ቁርጡ ልንገርሽ አይደል? ይኸውልሽ አንቺ መቼም ክፉ ሰው ልትሆኚ አትችይም። ምናልባት አንቺ ክፉ ሰው ብትሆኚ እኔ ነኝ የምወቀሰው። እኔ ነኝ ማላዊ ልጅ እኔ ነኝ የምወቀሰው ክፉ መሆነው አሏት። አባ አንተ ምን አረክ? እኔ አይደለም ያሳደግኩሽ እኔ ነኝ የምወቀሰው። የሀገሬ ሰው ምን ይላል መሰለሽ አሳዳጊ እየበደረው ይላል ይሄ ነው አሏት። አባዬ አንተማ በደንብ አሳድገኸኝ ነበር እኔ ነኝ እንጂ እኔ ነኝ ባለሁበትን አረስቼ
አባዬ ያለፍኩበትን መንገድ ረስቼ ወዳጄን አስቀየምኳቸው ስጠግብ ብላ እንግዲህ ሀና በጣም ልቧን አስጨናነቀችው ማለት። ሀንዬ እንደዚህ አትሆኝብኝ፣ አንቺ እንደዚህ ትሆኝብኝ ከሆነ እኔ በሽተኛ ነው መሆነው፣ ጤነኛም አልሆንም አሏት። ምን ላድርግ አባ፣ እናቴ እኮ አሳዘኑኝ፣ እልም ብሎ መጥፋታቸው በጣም ነው እኔ ያሰብኩት አለች። እና ሀንዬ እንደኛ እኮ ተሰደው አልመጡም፣ እዚህ ሀገር እኮ ተወልደው ያደጉበት ሀገር እኮ ነው። ፈልጎን እኮ ያገኙን ነበር። አሁን አንቺ ምንም አያስጨናንቅሽን፣ ባክሽ ተረጋጊ፣ የባክሽ ተረጋጊ ብሎ የለመኗት ነው ሀንዬ። ሀናን ይዘዋት በቃ ሁለቱም ትተው ሄዱ እላቸዋለሁ። እንግዲህ ቤተሰብ እንደምትወዱ ተስፋ አረጋለሁ። እኔም ደግሞ በቀጣዩ ይዤላችሁ እመጣለሁ። እንግዲህ ሀና በጣም ውስጧ ተራብሸዋል ባረገችው እነሱ ያው በማፍቀር እሱ ያፈቀራት ያለ እሷ ሌላ ሰው ይዛ ነው በሱ ነው እንግዲህ እናሴ መጥፋታቸው የመጣውና የተጎዳችውም እሷም እነሱም የተጎዱት ማለት ነው። እንግዲህ በጣም አባቷ ይህን ታሪክ እንግዲህ ቢሰሙ ብዙ ነገር ነው የሚመጣው ብዬ አስባለሁ። እንደሚያነት በሽተኛ ያሉትን በሽተኛ እንደመሆናቸውን አውቃለሁ። ብቻ አላቅም በጣም ከባድ ነው እላቸዋለሁ። እና ያው እነሱም መጥፋታቸው እሷ ማሳሰባት። አሁን እንግዲህ በጸለየች ምን እያለች እንግዲህ ፈጣሪዋን የለመነች ነው ማለት ነው። እርግብ ደግሞ ያው ወስተው በእሳት ከተታት። እነዚህ እንደሚያሰቃዩት ታያላችሁ ማለት ነው። በሌላ በቀጣዩ ደግሞ እስከ ስንገናኝ መልካም ቀን ይሁንላችሁ። ባይ ባይ።